ያው የሙእሚን ደረጃ አለ፣ ከዛ በኋላ የሙናፊቆች ደረጃ አለ። እቺ ለሁላችንም የቤት ስራ ነው። ከዛ በፊት ደግሞ አሁን ክረምት ትምህርት ተዘግቷል። እያንዳንዱ አንድ ዶክተር አሁን ሀበሻ ላይ ዶክተርም ሆነ ሐፊዝም ሆነ ወንድሙን ጠየቅ ነው እንዴት ሁለቱን ቻለው ብለን ይኸው ክረምት ትምህርት የተዘጋላችሁ ተማሪዎችም እንደነዚህ ሐፊዝ እንድትሆኑ ምክር ነው። እንዴት ነው ብዬ ጠየቅኩት። እረፍት ትምህርት ሲዘጋ 2 ወር ሲዘጋ ቁርአን መድረሳ ወስደው ነበር አለ። ይሐፍዛል አንድ 5 ጁዝ፣ የሚቀጥለው ዓመትም አንድ 5 ጁዝ። ቁርአኑንም ሐፊዝ ሆነ ዶክተርም ሆኖ ተመረቀ። ያሰግዳልም ዶክተርም ሆነ የሁለቱም ማሻአላህ በሉ። የሙእሚን ደረጃ ምርጡ ጊዜ በዒልም የምታሳልፈው ቅድም ሼኽ የመከሩን እዚህ ጋር መጥተው የመከሩን ሼኽ አላህ እድሜ በረካ ይስጠን ሁላችንን። ዒልም ቢዒልሚ ቁርአን ላይ ወቁል ረቢ ዚድኒ ዒልማ ተዓለም ፈለይሰ አልመርኡ ዩውለዱ ዓሊም ወለይሰ አኹ ዒልምን ከመን ሁወ ጃሂሉ። አንደኛ በዒልም ማሳለፍ። የትኛው ዒልም? ዒልም ናፊዕ ጠቃሚ የሆነ ዒልም፣ ተቅዋ የሚጨምርልህ ዒልም፣ ተሐጁድ እንድትሰግድ የሚያደርግህ ዒልም፣ ትላልቅ ሰው አባት እናት እንድታከብር የሚያደርግህ ዒልም፣ ዑለማ እንድታከብር የሚያደርግህ ዒልም፣ ለአገርህ ለሰፈርህ ለኡመቱ ረሕመት እንድትሆን የሚያደርግህ ዒልም ዒልም ናፊዕ ይባላል። አማ ፊትና የምታነሳበት ዒልም ዳር ይሉታል፣ ጎጂ ዒልም ይሉታል። ዱንያ የሚጎዳ ቀብር የሚጎዳ። አላህ ይወፍቀና። ይሄኛው ይኸው እዚህ እህቶችም ወንድሞች አላህ ይወፍቃቸው። እነሱንም አላህ አኺራ እንዲህ እንዳማረባቸው የሚነሱ አላህ ያርጋቸው። ይሄን ካልሻልክ ሁለተኛ መንፋተሁል ኪታብ ለም ተፉትሁል ሚሕራብ አሉ። ኪታብ ያመለጠው ሚሕራብ አላመለጠውም አሉ። ሱና አብዛ፣ ቀብልያ ባዕድያ፣ ተሐጁዱን፣ ዱሓውን፣ ዊትሩን ሱናዎችን አብዛቸው አሉ። ዒልሙ ብዙ ስላመለጠ አልችልም አለ። ይሄንን ታይብ። ሶስተኛ ገንዘብ አለ አሉት። ይኸው ባለ ሀብቶች ገንዘብ ያላችሁ አለ አሉት። ለኸይር ሰዎች ኸይር እንዲገራላቸው ሰበብ ሆናሉ። አሁን እዚህ ግቢ ላይ እስኪ ውሃ ወጣለ ተቆፍሮ እዚህ አለ የለም? አላህ የሚቆፍር አላህ ያምጣላችሁ። አሚን አትሉም? አላህ አሰብከው። አሁን እዚህ ውሃ ቆፍራ አወጣው። ይሄ ሁላ ሐፊዝ ውዱእ አድርጎ የሚሰግደው ሰላት እዚህ ሰፈር ያሉ ቧንቧው ደግሞ ከመስጂድ ውጭ አውጥተህ ኸልቁ ይጠጣ። ሙስሊም የሆነ አይሆን ጂንና ኢንሱ ይጠጣ። ሰዋቡን አላህ ይጻፍልን። አሰብከው። ይሄ ሰው አሁን ቤቱ ተኝቶ ይሄ ሁላ ኸልቅ የሚያደርገው ኢባዳ አካውንቱ ላይ ይገባል። ሰለ አለ ነብይ። ኪታብ ሊቀራ ነው አሉ። ቡኻሪ ሊቀራ ነው። የት ነው የሚቀረው? ከገሌ ሼኽ ስንት ነው ኪታቡ? 40 ተማሪ 40 ሰሒህ አልቡኻሪ ከነ ፈትሕ አልባሪ ላክላቸው። አላሁ አክበር። ፈትሕ አልባሪ ያገላበጡ ያ ረቢ ያኛው ተማሪ ያ አላህ ይሄን ፈትሕ አልባሪ የሰጠንን ፈትሕ አልአክበር ክፈትለታል። ተኝተ ተከፈተ በሉ። ሰለ አለ ነብይ። አይ ዑለማዎችን ኸደምካቸው። በፊት የነበሩ እኮ ዓሊም ለፍ አይደል ይበቃዋል። አላህ خلاص የቀረው ሐያትን ዓሊሙን እርሶ ተፍሲር ብቻ አቅሩ። ይሄ ሀምገም የቤቱ የምኑ ተውታሉ። ለው ፈከርቱ ፊ መስአላ ማ ፈሂምቱ ልመስአላ እኮ ለው ፈከርቱ ፊ በሰል አንድ ሽንኩርት ወላ ምን ከሳሰበኝ ማ ፈሂምቱ ልመስአላ መስአላው ይጠናኝ ነበራል። እብኑ ደቂቅ ለዒድ ትሆናለህ በኋላ ኹጥባ እያደረግ ደቂቅ ላይ አለቀ ልትለን ነው በኋላ የቤት ሀምና ገሙ ማለት ነው። ሰሊ አለ ነቢ። ለዑለማዎች ኸድማችሁ በቃ እርሶ ዒልም ብቻ አቅሩ። 10 20 የሆናችሁ ባለሀብቶች በቃ አትጨነቁ በላችሁ። የቤት ኪራዩ የምኑ እኛ እንሸፍነዋለን። እርሶ መስጂድ ብቻ ተፍሲሩ ብቻ አቅሩ። አሰብከውን እኛ ዓሊም ለሊት ተነስተው ያ አላህ ከዚህ ጭንቀት የገላገሉኝ እነዚህ ሰው ከዱንያ አኺራ ጭንቀት ገላግላቸው። ከተኝታ ደረብሽ ወኢዘ العناية أدركتك عيونها نم فالمخاوف كلهن أمان ولكم فالمخاوف ውሃ ቆፍረህ አውጣ። ለአህለ الخير አግዛቸው በገንዘብህም በምትችለው። አላህ በሰጠህ ስልጣን አለ በስልጣንህ አግዝ። ገንዘብ አለ በገንዘብህ አግዝ። ይሄንም አልችልም ማለት ዒልም ቅራ አልቀራም፣ ኢባዳ አብዛ አላበዛ። طيب ለኡመቱ ኸድም አልኸድምም ማለት አንድ ደረጃ ነው የቀረህት። የሙእሚን ደረጃ ችልብ በረተ በራስህ ሐጃ ተጠመደረህ። ነጋዴ ነህ ጠዋት ሂድ ሱቅ ተመለስ። ስራህ ላይ ሐራም ከስብ አትስራ፣ ሐላል። ሙስሊሞች ከምላስህም ከእጅህም የዳኑ የሆኑ ለምን አንተ ጫፍ ገደል ጫፍ ላይ ያለህ ሐሰና የለህ ምን የለህ። በዚህ ሐለትህ አላህ ጋር ተገናኝ። አንድ ሙስሊም ምን አሉ ሰለፎች? إن الله لم يأذن لك أن تؤذي كلبا ولا خنزيرا بغير حق فكيف تؤذي مسلما؟ قالوا أيوة سلف من كتر الله يا لحق وشنا أسامان أزام رجال فكر الله بني آدم أزات رجال عالم سيهونس أزا ركوت لك سو سيهونس ولي من أولياء الله كهونس مقرب للي تعلق صوم ميادر خاتمها مكبر أشياء تفكون الدنيا يا سيدنا نوح الدنيا بتنور مكو
ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም። እችን አስታውሳል። ኩሉ መን ዐለይሃ ይሄ አራተኛው ደረጃ ነው። የሙእሚን ዒልም ወይ ኢባዳ ወይ ሲኸድም ወይ በራሱ ሐጀት። ቅድም ሐዲሱ እንደቀር መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት። የመጨረሻ ደረጃ ከዚህ በኋላ ያለው የሙናፊቆች ነው አሉ። ላኢላሃ ምን አይነት ደረጃ ነው? እዚህ የትኛው ቦታ ስትላቸው አን ተሽተጊለ ወልዒያዙ ቢላሂ ቢማ የህዲሙ ዲነክ አው አን ቱእዚየ አሐደን ሚን ዒባዲላህ። ዲንህም በሚያፈርስ ነገር መጠመድህ ወይ የአላህ ባሪያ አንድን ሰው አዛ በማድረግ መጠመድህ። የሙእሚን ደረጃ ውስጥ ምን ሆነ አላህ ያርገናል። እነዚህም የተመረቁትን እዚህ ያሉትን መጀመሪያ እዚህ የተሰበሰቡ ዑለማዎቹ፣ ዱዓቶቹ፣ ወላጆቹን አላህ ዱንያ አኺራ ክብረት አላህ ያልብሳቸው። እዚህ ያሉ ሐፊዞችንም ያያቸው በሙሉ ሂዳያ የሚያገኝ አላህ ያርገው። እዚህ ያሉ እህቶችን ደግሞ እንደ ሰይድና ኸዲጃ እንደ ሰላም ከአላህ የደረሳቸው እንደ ሰይድና ፋጢማ ተዛህራ እንደ ሰይድና ነፊሳ እንደ ራቢዓ አላህ የሚሆነው አላህ ያርጋቸው። ሁሉ መድረሰቱን እናቶች ከተስተካከሉ አገር ይስተካከላሉ። እነሱንም አላህ ያስተካክላቸው። እዚህ አካባቢ ያለ በሙሉ በገንዘቡ ይሁን በማንኛውም ነገር ዛሬ እንዲበራ ሰበብ የሆኑትን ዱንያ አኺራቸውን አላህ ያሳምርላቸው። ሁላችንም እዚህ አላህ እንዲህ በአማረ ቦታ እንደሰበሰበን አኺራም ሐውድ ላይ ነብዩ አጠገብ ተሰብስበን ከእጃቸው እንጠጣ አላህ ያርገን። ከዱንያ አኺራ ውርደት አላህ ይጠብቀን። ወላ ተኽዚኒ የውመ ዩብዓሱን የውመ ላ የንፈዑ ማሉን ወላ በኑን። አላህ ዱንያ አኺራ ክብረት አላህ ያልብሰን። የተጨነቀውንም አላህ ይፈርጅ። እነዚህ ተማሪዎችም ዒልምም ቀርተው ለአገራቸውም ለኡመቱም ጠቃሚ አላህ ያርጋቸው። ምላሳችንን ለዳዕዋ ለዚክር ለሰላ ዐለ ነቢ ለኸይር የምንጠቀመው አላህ ያርገን። የሰው ክብር ከመንካት ከሐሜት ከነሚማ ከምላስ ነጃሳዎች አላህ ይጠብቀን። ልባችንም ቀልበን ሰሊም አላህ ያርገን። የቀረው ሐያታችን ዲን የምንኸድም አላህ ያርገን። ሆድ መኸደም ሳይሆን ዲን የምንኸድም አላህ ያርገን። ከሰማነው የምንሰራ አላህ ያድርገን። ረበና አቲና ፊዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና ዐዛበ ናር وأدخلنا الجنة مع الأبرار صلى الله على سيدنا محمد وعلى آله وصحبه وسلم والحمد لله رب العالمين. الله أكبر الله أكبر الله أكبر. شيخاتنا كلبنا مسجنا لنا الله يطبق لنا الله حياتنا